እንግዲህ ማንኛውንም ምግብ ስንመገብ ምግቡን በአግባቡ የሚፈጭልን ቲሹ ትራንስግሉታሚን ተብሎ የሚጠራው የኢንዛይም አይነት ነው። ይህ ኢንዛይም በምግብ ውስጥ የሚገኙትን ንጥረ ነገሮች የሚሰባብርልን ወይ ደግሞ ፕሮፐርሊ ብሬክ ዳውን የሚያደርግልን ሲሆን በዚህ ሂደት ከግላዲን ውስጥ ሁለት ዲሚዴትድ ግላዲን እና ግሉታሞርፊንስ የሚባሉ ፕሮቲንስ ይፈጠራሉ። ይህ የለውጥ ሂደት ነው ሰውነታችን ከምግብ ውስጥ ጠቃሚ ንጥረ ነገሮችን በቀላሉ እንዲወስድ የሚያስችለው። የዚህ ሂደት ዋነኛ ጠቀሜታ ነጭ የደም ሴል በቀላሉ ንጥረ ነገሩን እንዲለይ ሲያደርግ፣ ነገር ግን በኦቲዝም ጥላ ስር ላሉ ልጆች ደግሞ ነጭ የደም ሴሎች ጥሩ ያልሆነ ምላሽ ለንጥረ ነገሩ እንዲሰጡ ወይም ጎጂ እንደሆኑ እንዲያስቡ ያደርጋል። በዚህ ሂደት ውስጥ ከተፈጠሩት ንጥረ ነገሮች አንደኛው ግሉታሞርፊን የሚባለው ግላዲን ተብሎ የሚጠራው ንጥረ ነገር በሰውነታችን ውስጥ በአግባቡ ሳይፈጭ ሲቀር የሚከሰት ነው ወይ ደግሞ በግርድፉ ሲፈጭ የሚከሰት ነው። ግሉታሞርፊንስ ተብሎ የሚጠራው ንጥረ ነገር በሌላ ስሙ ሞርፊን የሚባል ስያሜ ያለው። ሞርፊን ማለት በጣም በከባድ ህመም ውስጥ ላሉ ሰዎች የሚሰጥ የፔንኪለር አይነት ነው። የሚሰራው የተለያዩ አይነት አደንዛዥ እጾች ከሚሰሩት ኦፖይን ፖፒ ከሚባለው ተክል ነው። ይህ ማለት ግን ግሉታሞርፊንስ እና ሞርፊን አንድ አይነት ናቸው ማለት አይደለም። ግሉታሞርፊንስ ሞርፊን የሚባለውን ስያሜ እንዲያገኝ ያስቻለው ሞርፊን የተባለው አደንዛዥ እጽ ወይም ፔንኪለር የተለያዩ ሰዎች ከወሰዱት በኋላ የሚፈጥርላቸውን አይነት ስሜት የመፍጠር አቅም ስላለው ነው። ስለዚህ ግሉታሞርፊንስ የሚባለው ንጥረ ነገር ኦፖይድ ሪሴፕተር በሚባለው ልዩ የሰውነታችን ክፍል አማካኝነት አእምሯችንን እና አንጀታችንን በማሰር ባህሪያችን ላይ ለውጥ እንዲኖር እንዲሁም የአንጀት ስራን ሊያስተጓጉል እንደሚችል ጥናቶች ያሳያሉ። ይህ ማለት ከምግብ ጋር ወደ ሰውነታችን በመግባት በአእምሯችንና በአንጀታችን ውስጥ በኦፖይድ ሪሴፕተር አማካኝነት አደንዛዥ እጽ ሊፈጥር የሚችለውን አይነት ስሜት ሊፈጥርብን ይችላል። በተለይ በኦቲዝም ጥላ ውስጥ በሚኖሩ ልጆች ላይ ግሉታሞርፊንስ የሚባለው ንጥረ ነገር ወደ አእምሯቸው በመሄድ ከኦፖይድ ሪሴፕተር ጋር ንክኪ በመፍጠር የተለያዩ ለውጦችን ይፈጥርባቸዋል። ከነዚህም ለውጦች መካከል ባህሪያቸው ላይ በጣም ፈጣን እንዲሆኑ፣ ሃይፐርአክቲቭ እንዲሆኑ ያደርጋል። ተደጋጋሚ እንቅስቃሴዎችን እንዲያደርጉ፣ ስሜታቸው በጣም ተለዋዋጭ እንዲሆን፣ ከዛ ብስጩነት ወይ ደግሞ ቁጡን ባህሪ እንዲያሳዩ ሲያደርጋቸው፣ በተለይ ደግሞ ከሶሻል ጋር በተገናኘ ከሶሻል እንዲለዩ፣ ዊዝድሮዋል እንዲያደርጉ፣ ትኩረት እንዳይኖራቸው፣ የስሜት ሕዋሳት ጋር በተገናኘም የተለያየ አይነት ችግሮችን ሊፈጥርባቸው እንደሚችል ጥናቶች ያሳያሉ። ግሉተን ያለበትን ምግብ መመገብ ለጤና እንዲሁም ባህሪና አእምሮ ላይ